በነገራችን ላይ አመኛለሁ በማለት ብቻ ኢማን አይመጣም። እኛ ሙእሚኖች ነን ስላልን ብቻ ኢማን አይመጣም። ኢማን በቁርአን ምልከታ በስራ ነው የሚገለጠው፣ በተግባር ነው የሚገለጠው። ስም በመያዝና ስም በመለጠፍ የሚያማምሩ ስሞችን ለራስ በማድረግ ምንም የምናመጣው የምንፈጥረው ነገር የለም። አላህ ስብሓነሁ ወተዓላ ስለ አይሁዶችና ክርስቲያኖች ሲያነሳ በሱረቱል በቀራ ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ አሉ ይላል። ክርስቲያንና አይሁድ የሆነ እንጂ ጀነትን አይገባም አሉ። ትልከ አማንዩሁም አስከትለው አላህ ምን አለ? ከንቱ የሆነ ምኞት ነው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ እስኪ ተግባራዊ የሆነ ማረጋገጫ አምጡ እውነተኛ ከሆናችሁ ይላል አላህ ሱብሓነሁ ወተዓላ። ተግባራዊ ማረጋገጫ አምጡ። በባህሪያችሁ በምድር ላይ ባላችሁ መስተጋበር ይህንን ሊያስመሰክር የሚችል ማረጋገጫ አምጡ። ይህ ለመሆኑ አላህ ምን አላስከትሉ? በላ ጀነትማ የሚገባው ይህ ነው። ጀነት የሚገባው ነው መን አስለመ ወጅሀሁ ሊላህ፣ ለአላህ ሙሉ ማንነቱን አሳልፎ የሰጠ ነው፣ ለሱ ትእዛዝ ያደረ ነው። ይሄ ይሆናል ሲል ያመነ፣ ይሄ የሚንቀሳቀስ ይሄን አንተ ሲለው ያመነ፣ ያ ደግሞ የሚያስፈርደውን የሚያመጣ ሙእሚን ይህ ነው ሲል ያንን የሚያመጣ ወሁወ ሙሕሲን፣ ስራውን ጥንቅቅ አድርጎ ደግሞ አሳምሮ በከፍተኛ በሃይ ስታንዳርድ የሚሰራ ነው። ማን ማለት? ጀነትን የሚገባ ሰው ማለት እንጂ አንተ ለራስህ ሙእሚን ነኝ ስላልክ፣ አንተ ለራስህ ምናምን ነኝ ስላልክ ምናምን የሚመጣ ነገር አይደለም። ወላሂ ረመዳን እንጠቀምበት፣ እንደ መሽሩዕ እንደ ፕሮጀክት እንያዘው። ኢማኔን ጨምራለሁ በዚህ ረመዳን፣ በቃ ኢማኔን ጨምር፣ የእውነት ኢማኔን ጨምር፣ ፊል አደርገዋለሁ። በቃ ኢማኔን ጨምር። ፊልም ለምሳሌ ሰላቴ ላይ አላህ ስለ ሙእሚኖች ሲናገር ምንድን ነው የሚለው? ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን፣ ኻሺዑን ፊ ሰላቲሂ፣ በጣርክት ስክን ሐሳቡ ብትን ሳይል ፍርት ብሎ ውርድ ብሎ ዝቅ ብሎ ይሰግዳል። ይህ ፊሊንግ ሰላት ላይ ማጣጣም መቻል አለብን። ኢማን አለ ወይም የለም፣ ወይም ኢማናችን ሙሉ ነው ወይ የጨመረ ነው የሚለውን ለማወቅ ማለት ነው። ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጂለት ቁሉቡሁም፣ አላህ ሲባል ልቦናው ለሚሰጋ የሚፈራ፣ ወኢዛ ቱሊየት ዐለይሂም አያቱሁ ዛደቱሁም ኢማና፣ ቁርአን ሲቀራ ኢማኑ ይጨምራል። እስኪ እንዴት ነው እኔ ፊል ማድረግ የምንችለው? ኢማኔ መጨመር አለበት በዚህ ረመዳን ብለን ፕሮጀክት ካደረግን በቃ መሳካት አለበት። ቁርአን ሲሰማ በቃ ኢማኔ የመጨመር ስሜት፣ ያ ስሜት መምጣት አለበት ፊሊንግ እንጂ እኔ እንትን ነኝ እኔ ጥሩ ነኝ ምናምን ስላለን ምንም የሚመጣ ነገር የለም። ይሁን እነሱም ብሎ ማረጋገጫ አምጡ ነው ተብሏል። ስለዚህ ሙቀዊማቶች አሉት ኢማን፣ መመዘኛዎች አሉት። የጀማዓ የረመዳን ፕሮጀክታችን እናደርገው ኢማንን መጨመር። ሰላም አለይኩም ወራህመቱላሂ ወበረካቱ።